ይህ ሰው እብድ ነው። ራሱን በቁሙ ቀብሯል። ደሴት ገዝቶ ሰጥቷል። እንዲያውም ዩቲዩብን በጠራራ ፀሐይ ሰርቆታል። ሰላም ማርኬቲንግ ሁኔታዎች። ዛሬ የምናየው ስለ በጎ አድራጎት አይደለም። ዛሬ የምናየው ሚስተር ቢስት እንዴት አእምሯችንን ተቆጣጥሮት ዩቲዩብ ንጉስ እንደሆነ ነው። ይህ ቪዲዮ መጨረሻ ላይ አመለካከታችሁን ይሰብረዋል። ሚስተር ቢስት ጋር አንድ ህግ አለ። መጀመሪያው ላይ ካላያስካቸው ገላሃቸዋል። ጂሚ በመጀመሪያዎቹ 2 ሰከንዶች ውስጥ አይንን ካልሰረቀው ሽንፈቱን እንደሙስ ነው የሚያየው። አሰልቺ ሰላምታ የለም። ገና ቪዲዮ ሲጀምር $100 ሚሊዮን ሲቃጠል ታያለህ። ያኔ አእምሮ እባክህ አታቁም ብሎ ይለምናል። ይሄ ማርኬቲንግ አይደለም። ይሄ የአእምሮ ዘፈያ ነው። ቪዲዮውን ስታዩት ትንፋሻችሁ ያጥራችኋል። ለምን ይመስላችኋል? ምክንያቱም ሚስተር ቢስት አንድም ሰከንድ እንድታስቡ አይፈቅድላችሁም። ሚስተር ቢስት ተራ ሰው አይደለም። ዘ ቤስት ነው። የማይቻለውን የሚያደርግ የማይታሰበውን የሚፈጽም ከእኔን መሰል ብልህነት ያለው ሰው ነው። ሚስተር ቢስት ያስተማረን አንድ ነገር አለ። ዓለም የምታከብረው ጥሩ የሆንከውን ሳይሆን ብቸኛውን ከሆነ። ዲሲፕሊንህ ከፍላጎትህ በላይ ካልሆነ ዝም ብለህ ተመልካች ትሆነህ ትቀራለህ። አንተስ ሚስተር ቢስት ነህ ወይስ ተራ ተመልካች? ኮሜንት ላይ እውነታውን ጻፍልኝ። ላይክ አድርገህ ደግሞ ወደ እብደቱ ተቀላቀል። ቻው።